ጀግና ነሽ አለች ማለት የምን ጀግና ንየት ነው ጀግና አይደለችም ኦርቶዶክስ እምነት ተከታይ ጀግና ነሽ አንድም እንዳያሸማቀቅሽ በመፍቀድሽ ጀግና ነሽ አለች አክስቴ ቆራቢ ናት እያየው ነበር እየተከታተልኩ አለች ሼም ኦን ደም በጣም ነው የሚያሳፍረው አለች አንድትን ሴት ዲስማች ደግሞ ያቁታል ያ እነሱ ማብረውኛ ሳለፈ ታሪኮች ስለሆነ የተንቀጠቀጥኩ ነበርና በስልምና ውስጥ እንዴት እንደምታምር ያለች እንደዚህ እንደብሽ በፊት ከኋላ ጃኬት ምናምን አልነበርም ወጥቶ እንዴት እንደምታምር ያለች እመቤቴ ማርያም እና ሌላ እንዳትቀጥል ብዬ እሺ በቃ ቶሎ ብዬ ቃል እንወስድ ስለነበረ እጣለው ነው የሚወጣና ትንንሾቹ ልጆቼ እኔ ሰግድ ምንድነው የምትሰሪው ይልሃል ልጄ ምናምን እንዴት ምን ተሰማ ስለ you look beautiful mom ምናምን ሲሉ like really አታዩም ለከራስን በዛ እንትን አፕሩቫል ፈልጌ አይደለም ግን ለነሱ የሚሰጣቸው ሚኒንግ ምንድነው cuz ሎስት ያረጉኝ ስሜት እንዲሰማቸው አልፈልግም እስልምና በምድር ላይ የሚወድ ሀቅ አለ ሚሊዮን ተምሬያለሁ የጎረቤቶች ሀቅ እንደምጠይቀው የእናት ሀቅ እንደሚጠይቀው የልጆች ሀቅ ሰራውንዲንግ ሀቅ አለብኝ አላ ደግሞ በምንም እንዲጠይቀኝ ስለማልፈልግ ያንንም እንዲያዩትም እንዲማሩም ጥያቄ ካላቸውም ሬዝ ቢያረጉ ፈልጌ ነበር ሌላ ደግሞ በጣም ደስ የሚሉ ሴቶችን ማገኘው እዚህ ላይክ እንደምህብረት አድርገው ጣርታውን ሄጄ ሳያቸው ቲክታክ ላይ የሚሳተፉ ጀግና ሴቶች አሉ ለካ ሐሳባቸውን የተማሩ ናቸው ማለት ዩኒቨርሲቲ የተማሩ እየሰሩ ያሉ ቢዝነስ ውስጥ የገቡ ራሳቸውን ማሳደግ ላይ እየታተሩ ሴት ሆነው እስልምና የሚመስል ምንድነው የሚያፈን የሚገልጽ ምናምን ነው ፍሮንት ላይ መውጣት የሚችሉ ዕውቀት የተሞሉ በዲናቸው እንትን ያሉ ላይክ ዲቨሎፕ ያደርጉ ምናምን እነሱን አገኘሁኝ ኡስታዞችንም እዚህ አንድ ሁለት ኡስታዞች አገኘሁኝ አልহামዱሊላህ አላህ ፈቃዶ ነው እኔ ወደ ሐረር ድሬዳዋ ሲሄድም አንድ እህቴን ኡስታዝ በጣም ወዳትም እንዳጋጣሚ ሆኖ እኔ እንደውም ማረሳው አሁንም የሆቴ ትልቅ ሱረቱል ሂጅራት ላይ ስለ ቡሊንግ ምናምን አይፈቅድም ፈጣሪያችን አላህና እሱን ጭንቅላቴ ሜሞራይዝ እንዲያደርገው አድርጋኛል ቻሲያና ላይክ ኦን ላይቭ ነበር የተማርነው ግን ሜሞራይዝ አድርጌዋለሁ በትርኩም ቨርዥኑ ላይክ ሰዎችን በፍጥረታቸው ማሸማቀቅ ሁሉ እንደማይፈቀድ እስልምና ያስተማረኛ ፓርት አለና ሁሌ ራሴን አንጽበታለሁ ሄድ ስትል ዓለም አብሻቂ ነው መበሻሸቅ ይወዳል ብዙ ሰዎችን አግኝቼበታለሁና አንተንም ነው ሰርፕራይዚንግሊ እህቶቼ መጥተዋል ከውጪ ምናምንና ሊያገኙኝ ጓክቶ ይመጣሉና አንድ እህቴ አግኝታኝ ነው አንተንም ያገኛው ሰው አይመስለውም ተቀጣጥረን ምናምን አይደለም እንደምታውቀው ነው ድንገት ነው ብዙ ድንቅ ሰዎችን ከጎንሻለን ያሉ ብዙ ሰዎችን እንደውም ሰዓት አልበቃ ብሏቸው በቃ አመቻችተው ላይ የሚናፍቁና የሙስሊም ኮሚኒቲውን ለሰላመሰግን አላልፍም ከፋም ለማም ለአላህ ብለው ቆሞ ለሐቅ እንዳልኩ ነው ተራቆቼ ከነበር እስልምና ሲሸፍነኝ ሙስሊሞችም አብረው ሸፍነውኛል እህታችን እኛ አለን ከጎንሽ እኛን አልፈው ነው የሚመጡት እንጂ አንቺን አይነኩሽም የሚል ልብ እንዲሰማህ አይደለም ሌላ ፕሮግራም አዘጋጅተው አዳራሽ ተከራይተው ምናምን እኛ አለን ከጎንሽ ያረግሻቸው ቃላቶች እኛ እድሜ ልክ ዝም ብለን አንቺ በፊው ወርድስ እስልምናችንን ስለገለጽሽልን እናመሰግናለን ማለት ነው አላህ ነው እንጂ የኔ ስራ አይደለም this much ነው የሚገባኝ ሰው ሆኜ አይደለም ሬጉላር ፐርሰን ኖርማል ምኖር ሴት ነኝ ግን አላህ ለፈለገውን ያደርጋልና ከሆኑ ታምራቶች አንዳንዶቹ አንተ ማግኘት ያለ እዛ ኡስታዞችን አገኘውና ከነ ቤተሰቦቻችሁ ሰላም አመሰግናለሁ አልፍም በጣም ነው አመሰግናለሁ